አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁልኝ ወይ? እኔ ጋር አልሐምዱሊላ። ዛሬ ይዤላችሁ የመጣሁት ኩስኩሲ ይባላል ማለት ነው። ኩስኩሲ አሰራር ነው። ኩስኩሲ ያው እኛ ሀገር ብዙ አላየሁም እኔ፣ አላሁ አለም እኛ ሀገር ያለ አይመስለኝም። እዚህ ሀገር ይሄውላችሁ፣ ይሄ ነው መቅረጽ ትችላላችሁ። እና ትንሽ ቤተሰብ ነው ያለብኝ፣ ትንሽ ነው የምሰራው። እዚህ ጋር ቀድሜ አንድ ማንኪያ ሰመል ቅቤ ማለት ነው አስገብቼ ቀድሜ በቅቤ አሸዋለሁ። እንደዚህ አረጌ በቅቤ አሸዋለሁ። ከዛ እንደዚህ አሸቼ ከዛ በኋላ በውሃ ነው እንትን ምለው ማለት ነው። ውሃ ሳይበዛ በውሃ አሸዋለሁ ማለት ነው። በውሃ አሽቼ ይዘፈዘፋል። ከተዘፈዘፈ በኋላ ማሻላ ብዙ ነው የሚወጣው ማለት ነው። ይኸውላችሁ የሀገራችን የቡላ እንትን ይመስላል ማለት ነው። የታሸ ቡላ ይመስላል። ይኸውላችሁ ውሃ እስከዚህ በዚህ ልክ አጠጥቼዋለሁ። ከዚህ በላይ አታድርጉ ማለት ነው። ያኔ በቃ አለ አይደል፣ በዚህ ልክ ይዘፈዘፋል። ከተዘፈዘፈ በኋላ ወደ ማይክሮዌቭ ነው ማስገባው ማለት ነው። አያችሁ፣ ውሃው እንደዚህ እስከሚሆን አጠጡትና ከዛ በኋላ ከዚህ በላይ አታደርጉበት ማለት ነው። ይሄ ጠጥቶ እስከሚጨርሰው ድረስ ውጭ ላይ መሆን አለበት። እንደዚህ ፎጣ ተከድኖ ውጭ ላይ መሆን አለበት ማለት ነው። ቁጣቸዋል። ከዛ አንድ 10 ደቂቃ እዚህ ውጭ ላይ ቆየውና ከዛ በኋላ ማይክሮዌቭ ላይ ነው ማስገባው። ማይክሮዌቭ ላይ ያኔ እስከሚበስልላችሁ ድረስ ነው የምታበስሉት ማይክሮዌቭ ላይ። ከዛ በኋላ ምን አዘጋጅቼ ያለው እዚህ ጋር ይኸውላችሁ መረቅ ስጋ አዘጋጅቼለታለሁ ማለት ነው። የስጋ መረቅ በዚህ አይነት ቆራርጬ ስጋው በዚህ አይነት አዘጋጅቼለታለሁ። ከዛ በኋላ ሽንኩርት የግሉ ይሰራለታል፣ የብቻው ነው የሚሰራለት። ሹፉ ውዶቼ፣ ማይክሮዌቭ ላይ የቅድም ያሰራኋቸው ኩስኩሲ ነው ማለት ነው። አይወት ሹፉ እንዴት እንደጨመረ ልነግራችሁ አልችልም ማለት ነው። በጣም ነው የሚጨምረው። በቃ እናንተ የምታረጉት ትንሽ ሆኖ ግን ይጨምራል እሱ ማለት ነው። በጣም ነው የሚጨምረው። በስለዋል፣ ታዩት በስለውልኛል ማለት ነው። ያላችሁ በስለዋል። አሁን ምንድን ነው ማጠጣው መሰላችሁ? መረቅ፣ የዚህ መረቅ አውጥቼ መረቁን እንደዚህ ያጠጣዋለሁ። መረቅ አጠጣዋለሁ። ማንም ሴት አሁን ይሄን ያክል ካየን እንሰራዋለን። ወላሂ የማንም ሰው ቢሆን ቀላል የሆነ ነገር ነው። እሺ ውዶቼ፣ በጣም አሪፍ ምግብ። እኔ እዚህ ቤት የሚመቸኝ ነገር ቢኖር ማለት ነው ትላንት የተሰራ ምግብ ዛሬ ተደግሞ አይሰራም። አሁን አንዳንድ ቤት ሁሌ ሩዝ ነው። ይሄም አንድ ሩዝ ቢሆን ይለያል። በቃ አሰራሩም ይለያል፣ ምንነቱም ይለያል ማለት ነው። ገብቷቸዋል። አሁን እኛ ቤት እንደዛ አይደለም፣ በጣም ልዩነት አለው። ነገ አንድ ነገር ነው የሚሰራው፣ ከዛሬ ከነገ ወደ አንድ ነገር ነው የሚሰራው።
አሁን ውጭም ሆኖ አንዳንድ ቤት በጣም እንትን አለው ማለት ነው። አንድ አይነት ምግብ ነው የሚሰራው እና ደግሞ እዚህ ጋር ሽንኩርት፣ ድንች፣ ጀዘር፣ ካሮት ማለት ነው ለብቻው ነው ያቀቀልኩለት ማለት ነው። አያቸው ጨርሼ ደግሞ አሳያል። ይኸውላችሁ ውድ ቤተሰብ በዚህ መልኩ ጨርሼ አዘጋጅቻለሁ። ሐሙስ አለው ማለት ነው። ሽምብራ የተቀቀለ ያለበት ያኔ መረቅ ማጠጣት እንዳትረሱ። በጣም አጠጡት ማለት ነው። መረቅ ይፈልጋል እና በዚህ መልኩ ጨርሼ ያለው ሹፉ ጀማል ማሻ